በዚህ ዓለም ላይ ትልቁ እስር ቤት የትኛው ይመስልሃል? በብረት የተሠራው ወይስ በድንጋይ? አይደለም። ትልቁ እስር ቤት በአእምሮ ውስጥ የገነባኸው አልችልም የሚል ግንብ ነው። ልክ እንደዛ ቀጭን ገመድ ዝሆኑን አቁሞት እንደሚገኘው አንተንም ያሰረህ የትላንት እምነትህ ብቻ ነው። ልብህ በእሾህ እንደተከበበ ይሰማሃል። ሐሳቦችን እንደ ጨለማ ጫካ መንገድ አጥተውብሃል። አትጨነቅ። እያንዳንዱ ታላቅ ሰው ብርሃኑን ያገኘው በራሱ ውስጥ ያለውን ጨለማ አሸንፎ ነው። ትልቁ ጦርነት ከሰዎች ጋር ሳይሆን በራስህ ውስጥ ካሉ አሉታዊ ድምፆች ጋር ነው። እምነትህን ስትቀይር ዓለምህ አብራ ትቀየራለች። ጨለማውን ጫካ ትተህ ወደ ብርሃኑ ሜዳ ለመውጣት አንድ እርምጃ ብቻ ነው የሚጠበቅብህ። ያ እርምጃ እችላለሁ ብሎ ማመን ነው። ብልህ ሰው ማለት ብዙ የሚያውቅ ሳይሆን የራሱን አእምሮ መቆጣጠር የቻለ ሰው ነው። ዛሬ ወስን። ያንን የትላንት ገመድ በጥሰው። ዛሬ ያለህ ጉልበት ካሰረህ ገመድ በላይ በርትቷል። ወደ ብርሃኑ ተጓዝ። መንገዱ ያንተን እርምጃ እየጠበቀ ነው። ይህ የሥነ ልቦና ጥበብ ነው። ከእኛ ጋር ስለሆናችሁ እናመሰግናለን። ለተጨማሪ አነቃቂ ቪዲዮዎች ሰብስክራይብ በማድረግ ቤተሰብ ይሁኑ።